ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬም እንደ ሁሉ ጊዜው የተመረጠና አዲስ የሆነ ኦንላይን ቢዝነስ ወይም ደግሞ በጣም አዲስ የሆነ ፕላትፎርም ይዘን መጥተናል። ይሄ ፕላትፎርም እንግዲህ ገና አልተጀመረም። በ17 ጀመረው ማለትም ሰኞ ቀን ነው የሚጀመረው ማለት ነው። ስለዚህ እስከዚያ ግን ያለውን ዕውቀት እንድታገኙ ወይም ደግሞ ያለውን ምን ይመስላል፣ ምን አይነት ይዘት አለው፣ አሰራሩስ እንዴት ነው፣ ኢንቫይቴሽን ምን ይመስላል፣ ዴይሊ ኢንካሙ ለአዲስ ገቢዎች ምን አይነት ዴይሊ ኢንካም አለው፣ ጌሙስ ምን አይነት ጌም ነው፣ ሃወርሊ ኢንካም ኮሚሽኑስ ምን ይመስላል፣ ኤክስትራ ኤጀንሲ ወይስ ደግሞ ኤጀንሲዎችስ በኤጀንሲስ ምን ያክል እናገኛለን፣ በሆስትስ እንዴት ነው የምንሰራው፣ እንደገና ደግሞ በኢንቫይቴሽኑ ምን አይነት አሰራሮች አሉት፣ መልቲፕል አካውንት ይፈቅዳል ወይስ አይፈቅድም የሚለውን በዲቴል እናያለን። ስለዚህ ፖሊሲው እጄ ላይ ስላለ በፖሊሲው መሰረት ያለውን ነገር አስረዳችኋለሁ። እናንተ ግን ይሄን ቪዲዮ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ልክ እንደ ሁሉ ጊዜው በብዙ እይታ እንዲታይ አድርጉልኝ። ምክንያቱም እኔ ቪዲዮ ሰራለሁ ግን እይታ እየታየልኝ አይደለም። ስለዚህ ለአንዳንድ ሰዎች ሊጠቅም ስለሚችል በመታዩት ልክ ኢንቫይት፣ ሰብስክራይብ፣ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ወይም ደግሞ ላይክ ኤንድ ሰብስክራይብ እያደረጋችሁ ለምትወዷቸው ሰዎች ሼር በማድረግ ይሄን ቪዲዮ ተባበሩኝ እላለሁኝ። ስለዚህ ይህ አዲስ ፕላትፎርም እንግዲህ እንደሚታወቀው ላውንች የሚደረገው በ15 ወይም በ17 ኦገስት ነው። በ17 ኦገስት ጀምሮ ወደ ስራ ላይ ይመጣል። ጽድት ያለ የቻይና ፕላትፎርም ነው። ስለዚህ ይሄን ፕላትፎርም በጣም እኔ እንደ ፖሊሲው ከሆነ በጣም ነው የወደድኩት። ያለውን ነገር ላስረዳችሁ፣ ከመጀመሪያው ጀምሬ ላስረዳችሁ። ለምሳሌ አዲስ ወደዚህ ፕላትፎርም የሚገቡ ሰዎች 7 ዴይ ታስኩስ ምን ይመስላል የሚለውን ስናይ እንግዲህ ወደዚህ ፕላትፎርም ይዞት የመጣው ፖሊሲ ምንድነው የሚለው አዲስ ዩዘር ወደዚህ ሆስት ሆኖ ሲገባ ፐር ዴይ $6.45 ይሰራል ማለት ነው። ለ7 ቀን የሚለው $6.45 ፐር ዴይ ያገኛል። ያ ማለት በ7 ቀን ውስጥ ኦልሞስት ወደ $7-8 ድረስ መስራት የሚቻልበት አይነት አቅጣጫ ነው ይዘው የመጡ። ሌላው ደስ የሚለው ነገር እንግዲህ በሌሎች ፕላትፎርሞች ላይ ሚውት ስታደርጉ እና መልቲፕል አካውንቶችን ወይም አፖች ስትጠቀሙ ፓኒሽመንት ነበር። እዚህ ፕላትፎርም ላይ ሚውት ማድረግ ይቻላል። ምንም አይነት ፓኒሽመንት የለም። መልቲፕል አካውንቶችን ወይም መልቲፕል አፖችን መጠቀም ይቻላል። ኖ ታስክ ሎክ አያደርግም። ምንም አይነት ታስክ ዋርኒንግ እና ሪዋርዳችሁን አይዝባችሁም። መስራት ይቻላል ማለት ነው። ሌላው ኤቭሪ ሚኒት እንደ ቫሊድ ሆኖ ነው ካውንት የሚደረገው። ኤቭሪ ሚኒት ካውንትስ አስ ኤ ቫሊድ ታይም ነው የሚለው። ያ ማለት የምትቀመጧት 1 ደቂቃም ትሆን 2 ደቂቃ እንደ ቫሊድ ታይም ሆና የምትቆጠርላችሁ ማለት ነው። ከዛ ከ7 ቀን በኋላስ ምን ያህል እንሰራለን ለሚለው ደግሞ ኦልድ ሆስት ከሆናችሁ ወይም ደግሞ 7 ቀን ካለፋችሁ $0.1 ፐር ዴይ ይሰራል። ክሮንሴት አለው። ክሮንሴት ታስክ ለምሳሌ ቴሎ ላይ የምታውቁ ከሆነ ክሮንሴት ታስክ ፐር ዴይ 3000 ዳይመንድ ነው የሚሰጠው። ይሄም ልክ እንደዛ ክሮንሴት አለው። ምን ያክል ዳይመንድ እንደሚሰጥ ደግሞ ራሱ አልታወቀም። እንግዲህ ፕላትፎርሙ ላውንች ሲደረግ ነው እሱን የምናውቀው። ክሮንሴቱ አለው ፕላስ ፐርማነንት የሆነ ፍሪ ታስክስ አለው። ጋይስ አሁን እዚህ ጋር ማሰብ ያለባችሁ በጣም ጽድት ያለ ቴሎን ዲቨሎፕ አድርጎ የመጣ ፕላትፎርም ነው። ከቴሎ ዲቨሎፕ የሆነ ወይም ደግሞ ከቴሎ ተሻሽሎ አሪፍ ማርኬት ኢንቮልቭ አደርጋለሁ ብሎ የመጣ ካምፓኒ ነው። ይሄ አናሎግ አይደለም። እንግዲህ እዚህ ጋር ልታውቁት የሚገባው እነ ሜሶ ወይም ደግሞ ሌሎች ፕላትፎርሞች አናሎግ ናቸው። which means ፐርሰናል ዲቨሎፕ የተደረጉ አናሎግ ስለሆኑ በማንኛውም ታይም ሊሄዱም ሊመጡም የሚችሉ ፕላትፎርሞች ናቸው። ካምፓኒዎች ግን በበጀት ስለሆነ የሚንቀሳቀሱት የመዘጋት እድላቸው በጣም ዜሮ ነው። ምክንያቱም ልክ ቴሎ እንደምታውቁት ማለት ቴሎ በገባ በ7 ቀን ውስጥ በጣም ነው ፐርፎርም ያደርገው፣ በጣም ነው ዌል የታወቀው፣ በጣም ነው ስቲል ራሱ በጣም ብዙዎች እየገቡበትና እየተሰራበት ያለ ፕላትፎርም ነው። እሱን ቪዲዮ ሰርችላችኋለሁ ስለ ቴሎ ማለት ነው። ይሄም ልክ እንደ ቴሎ ነው። በጣም የሚገርም አፕሊኬሽን ነው የሚመስለው በፖሊሲው መሰረት ማለት እርግጠኛ ነኝ ትወዱታላችሁ። ይሄንን ፕላትፎርም ለማግኘት ደግሞ በሚለቀቅበት ቀን እንዲደርሳችሁ የምትፈልጉ ሰዎች ወይም ደግሞ በሴፕቴምበር 16 ስለሚለቀቅ የዚያን ጊዜ እንዲደርሳችሁ ከዚያን ቀድሞ ይሄ ቪዲዮ የሰራችሁ የደረሳችሁ ሰዎች ቴሌግራም ዲስክሪፕሽን ላይ ገብታችሁ ግሩፕ አለ። እዚያ ግሩፕ ላይ ተቀላቀሉ። እያንዳንዱን ሰዎች ፒን እያደረኩ መስራት ለምትፈልጉ ሰዎችና ሲኒየር ኤክስፒሪየንስ ላላችሁ ሰዎች ሊንክ እልክላችኋለሁ። ሜክ ሹር ቴሌግራም አድሬስን መቀላቀላችሁ እንዳትረሱ። ሌላ ኤጀንሲ ኮሚሽን በሶስተኛ የምናየው ኤጀንሲ ኮሚሽኑ ምን ይመስላል የሚለውን ስናይ ኤጀንሲ ኮሚሽኑ እንግዲህ ጋይስ ምንድነው ሃይ ኢንካም ሃየር ዌጅ ቫልዩ አለው ነው የሚለው። ያ ማለት እዚህ ፕላትፎርም ላይ ለምሳሌ ኤጀንሲ ኮሚሽን ከ8% እስከ 21% ያስባል እንደሌላው ፕላትፎርም ወይም ደግሞ እንደ ቴሎ ማለት ነው። 8% ምንም አይነት ሪዋርድ የለውም። 12% $200፣ 16% $1000፣ 18% $5000፣ 20% $15000፣
21% ሲሆናችሁ ደግሞ $50,000 ድረስ ሪዋርድ አለው ይሄ ፕላትፎርም። ስለዚህ ኤጀንሲ ኮሚሽኑ በጣም ያሰራል። ሌላ ተጨማሪ እዚህ ጋር የምነግራችሁ ኤጀንሲ ኮሚሽን ላይ ኤክስትራ ሰብ ኤጀንሲ ኮሚሽን ያስባል። ኤክስትራ ሰብ ኤጀንሲ ኮሚሽን ማለት እናንተና ኤጀንት እናንተ ኤጀንት ያደርጋችሁ ሰው ዘሴም ሌቭል ብትሆኑ የእናንተ ሌቭል ፕላስ 1 ያደርግና ኮሚሽን እንድታገኙ ያደርጋል። ለምሳሌ ልንገራ የእናንተ ቢናችሁን በል ኢንቫይት ያደርጋችሁት ሰው ደግሞ ሌቭል ቢ መጣ ገባም በል ስለዚህ ኮሚሽን ላታገኙ ነው አይደለ? ግን እዚህ ፕላትፎርም ላይ ምንድነው የሚደረገው? ቢ የነበረውን ፕላስ 1 ያደርግና እናንተ ወደ ኤጀንሲ ኤ ታርጋላችሁ። ፕላትፎርሙ ለእናንተ ኮሚሽን በኤጀንሲ ኤ ያስብላችኋል። ይሄ በጣም የትም ያልተሰራ የትም ፕላትፎርም የማታገኙበት አዲስ የሆነ የኮሚሽን ስራ ነው ይዞ የመጣው። በጣም አፕሪሼት የሚደረግ ፖይንት ነው እዚህ ጋር ያለው ማለት ነው። ሌላ ዊዝድሮ ሲስተም ወይ ደግሞ ኮይን ኤክስቼንጅ ወይም ኮይን ዊዝድሮ ሲስተሙ ምን ይመስላል የሚለውን ስናይ ሪቻርጅ የምናደርገው $1 ወይም ደግሞ በእኛ እንደ ሴለሮች ይወሰናል። $1 100,000 ኮይን ነው። ዊዝድሮ ስና 100,000 ዳይመንድ $1 ጀምሮ ነው ዊዝድሮ የምናደርገው። ዊዝድሮ እና ኤክስቼንጅ ትራንስፈር ያለው ምን ይመስላል? ሪቻርጅ የምታደርጉት $1 100,000 ኮይን ነው። ዊዝድሮ ለማድረግ 1 ሚሊዮን ኮይን ከ$1 ጀምሮ ትችላላችሁ። ለምሳሌ ከ100,000 ጀምራችሁ ዊዝድሮ ማድረግ ትችላላችሁ። ፈርስት ዊዝድሮ ነው የሚለው የመጀመሪያው ዊዝድሮአችሁ ሚኒመም 100,000 ነው ወይም ደግሞ $1 ነው። ሰከንድ ዊዝድሮ ሚኒመም $50 ነው። $5 ነው። ሰርድ ዊዝድሮ ሚኒመም $10 ነው። ስለዚህ የትም ፕላትፎርም ላይ የማታገኙት ከ$1 ጀምራችሁ $5 ከዚህ $10 እያለ ዊዝድሮ ሲስተሙን ልክ ከሌሎች በተሻለ መልኩ አፕዴት አድርጓል። ስለዚህ በጣም አዳፕቴብል ይሆናል ብዬ አስባለሁ። ምክንያቱም የሚይዟቸው የመጣ ፖሊሲዎች ጥሩና ተወዳጅ የሆኑ ፖሊሲ ስለሆነ ሁሉም ሰው ይሰራበታል የሚል ግምት አለኝ። ቀጥታ እንግዲህ ጋይስ አሁን ማሰብ ያለባችሁ በጣም እንዴት ነው የምንሰራው የሚለው ነው። እዚህ ጋር ማሰብ ምን ያክል እኔ የምሬ ነው ምን ያክል ገቢ ጀነሬት ማድረግ ወይም ደግሞ ማግኘት አለብኝ ብዬ በቁርጠኝነት የምታመንበት አፕሊኬሽን ነው ወይም ደግሞ ፕላትፎርም ነው። ስለዚህ ቤስት ነገር ስለሆነ ጆይን ማድረጋችሁ እንዳትረሱ ለማለት ያክል ነው። በመጨረሻ የምናየው ኢንቫይቴሽኑ ምን ይመስላል ነው። አሁን ራፍሊ ነው እየነገርኳችሁ ያለው። ኢንቫይቴሽኑስ ምን ይመስላል ሲባል ለምሳሌ እስከ $0.59 በፐር ኢንቫይትድ ዩዘር ማግኘት ትችላላችሁ። ለምሳሌ ባንድ ኢንቫይት ባረግነው ሰው እስከ $0.59 ወይም ደግሞ እስከ $0.6 ድረስ ማግኘት ትችላላችሁ ማለት ነው። ግን ኮንዲሽኖች አሉት። ምን ሲሆን ነው $0.59 የምናገኘው የሚሉ ኮንዲሽኖች አሉት። ያንን እንዳትረሱ። ለምሳሌ ይላል የመጀመሪያው ኮንዲሽን ወይም ደግሞ $0.12 ታገኛለህ። ምን ስታደርግ ነው የምታገኘው? ወይ ደግሞ ምን ሲናደርግ ነው የምናገኘው? ዩዘር ኮምፕሊት ፌስ ቬሪፊኬሽን ላይ አንድ ኢንቫይት ያደረግነው ሰው ፌስ ቬሪፋይ እንዳደረገ $0.12 ለኛ ይሰጠናል ማለት ነው። ፌስ ቬሪፊኬሽን ብቻ። ሌሎች ፕላትፎርሞች ፌስ ቬሪፊኬሽን እንዳደረጋችሁ የሚሰጡም አሉ፣ ግን አሁን ላይ የሉ እውነት ለመናገር ማለት ነው።